እግዚአብሔር ለምን ብዙ ስሞች አሉት? ኤሎሂም፣ ያህዌ፣ አዶናይ፣ ኤልሻዳይ። የስሞቹ ትርጉምስ ምን ማለት ናቸው? በመጽሐፍ ቅዱስ ውስጥ ያሉ የእግዚአብሔር ስሞች ብቻ አይደሉም። እያንዳንዱ ስም የእግዚአብሔርን ባህሪ፣ ኃይል፣ ፍቅር እና ከሰው ጋር ያለውን ግንኙነት ያሳያል። ዛሬ የእግዚአብሔርን ስሞች በዕብራይስጥ እስከ ትርጉማቸው እንመለከታለን። ሰላም፣ እንኳን ወደ ቻናላችን በሰላም መጣችሁ። ላይክ እና ሰብስክራይብ በማድረግ ወደ ርዕሳችን። መጀመሪያ የምናየው የእግዚአብሔር ስም ኤሎሂም የሚለውን ስም ነው። ይህን ስም በዘፍጥረት 1:1 ላይ እናየዋለን። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። በዕብራይስጥ ደግሞ በረሺት ባራ ኤሎሂም ኤት ሸማይም ወኤት አሬትስ ይላል። ይህ ስም የሚያመለክተው የእግዚአብሔር ኃያልነቱን፣ ኃያል ፈጣሪ መሆኑን፣ እርሱ ከምንም ሁሉን ነገር መፍጠሩን፣ ሁሉን ቻይ መሆኑን፣ ከሁሉ በፊት መኖሩን፣ ከመጀመሪያ በፊት የነበረ መሆኑን ነው። ሌላው ደግሞ ኤሎሂም የሚለው የእግዚአብሔር ስም ብዛትን የሚያመለክት ስም ነው። ማለትም ኤል አንድ ሲሆን አንድ ኤል፣ ኤሎሂም ደግሞ ሲሆን ብዛትን የሚያመለክት ነው። ስለዚህ ኤሎሂም የሚለው ስም አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ከመጀመሪያም በፊት በአንድነት እንደነበሩ፣ በመጀመሪያም ዓለም ሲፈጠር አንድ ላይ እንዳሉ የሚያመለክት ስም ነው። ሁለተኛው የእግዚአብሔር ስም ያህዌ የሚለውን ስም ነው። ያህዌ ለሙሴ በዘጸአት 3 ላይ የተገለጠ ስም ነው። በዕብራይስጥ ኤህዬ አሸር ኤህዬ ነው ያለው እግዚአብሔር እዛ ቦታ ላይ። በአማርኛ ደግሞ ያለና የሚኖር እኔ ነኝ ያለበት ቦታ ነው። እና ይህ ስም የሚያሳየን ስለ ዘላለማዊነቱ፣ እግዚአብሔር መጀመሪያም እንደሌለው መጨረሻም እንደሌለው የሚያሳይ ስም ነው። እንዲሁም በዕብራይስጥ ይሄ የቃላቶቹ ዩድ ሄ ቫቭ ሄ የሆቫ እንደዛ ነው የሚጻፈው፣ ያህዌ በዕብራይስጥ ማለት ነው። ይህ ቃል በመጽሐፍ ቅዱሳችን ውስጥ ስናገኘው በአይሁድ ባህልና ሃይማኖት መሰረት መነበብ አይችልም። ቢኮዝ የእግዚአብሔር ፐርሰናል ስሙ ነው ተብሎ ስለሚታመን ክብር በመስጠት ያ ስም ያህዌ የሚለውን ስም በዕብራይስጥ እንዲሁ መነበብ አይችልም። ስለዚህ መጽሐፍ ቅዱስ ላይ ባገኘነው ቁጥር ያንን ስም የሚነበበው አዶናይ ወይም ኤሎሂም እየተባለ ነው። ሶስተኛው እንድናየው የፈለጉት የእግዚአብሔር ስም አዶናይ የሚለውን ስሙን ነው። አዶናይ ማለት ጌታ፣ የበላይ ገዢ፣ ሎርድ እንደማለት ነው። ይህ ስም የሚያሳየው የእግዚአብሔርን ስልጣን ነው። አዶናይ ማለት በዕብራይስጥ የኔ ጌታ እንደማለት ነው። ግን አዶን የሚለውን ለብቻው አዶን የሚለውን ቃል ደግሞ ስናየው ጌታ ማለት ነው። እና እግዚአብሔርን አዶናይ ስንለው አንተ የህይወቴ ጌታ፣ የህይወቴ ገዢ፣ አንተ የበላይ ማስተር ሎርድ ነህ እያልነው ነው። በቃ አንተ የበላይ አዛዥ ነህ እያልነው ነው። አራተኛው የእግዚአብሔር ስም እንድናይ የፈለኩት ኤልሻዳይ የሚለውን የእግዚአብሔርን ስም ነው። ኤልሻዳይ ማለት ሁሉን ቻይ፣ ሁሉን የሚችል አምላክ፣
እንዲሁም ይህ ስም ለአብርሃም እግዚአብሔር ሲገለጥ ኤልሻዳይ መሆኑን ነግሮታል እና ሁሉን ቻይ መሆኑን ምንም አይነት ነገር ምንም አይነት ችግር ከፊት ለፊታችን ቢገጥመን በህይወታችን ላይ የሚመጣ ነገር ምንም አይነት ይሁን እግዚአብሔር ግን ከሁሉ በላይ መሆኑን የሚያሳይ ስም ነው። እሱ በቂ መሆኑን የሚያሳይ ስም ነው። በሚቀጥለው የምናየው የእግዚአብሔር ስም ያህዌ ይርኤ የሚለውን ስም ነው። ያህዌ ይርኤ ማለት እግዚአብሔር ያቀርባል፣ እግዚአብሔር ያዘጋጃል ማለት ነው። ይህንን ስም የምናየው ዘፍጥረት 22 ላይ በአብርሃም ታሪክ ውስጥ ነው። እግዚአብሔር አብርሃምን ልጁን እንዲሰዋለት ካዘዘው በኋላ እሱም ታዞ ሊሰዋ ሲል እግዚአብሔር አዘጋጀ የሚሰዋውን። ልጁም አልተሰዋም፣ እግዚአብሔር ግን የሚሰዋውን መስዋዕት አዘጋጀ እና እዛ ቦታ ላይ ያህዌ ይርኤ የሚለውን ስም እናያለን። እግዚአብሔር ያያል ማለትም ነው። በሌላው ያዘጋጃል ብቻ ሳይሆን በዕብራይስጥ ያህዌ ይርኤ ማለት ያያል ማለት ነው። እግዚአብሔር ስላየን አዘጋጀልን፣ የሚያስፈልገንን ነገር ሁሉ ፕሮቫይድ አደረገልን እንደማለት ነው እና እግዚአብሔር የኛንም ህይወት ስራችንንም ጤናችንንም የሚያስፈልገንን ነገር ሁሉ ያህዌ ይርኤ እንደ ስሙ እግዚአብሔር ያያል፣ እግዚአብሔር ያዘጋጃል፣ እግዚአብሔር ያቀርባል የሚያስፈልገንን ነገር በሙሉ። ይሄኛው እንግዲህ አምስተኛ ስሙ ይዤው የመጣሁት ነው። ለዛሬ ካዘጋጀሁት ስድስተኛና የመጨረሻ የሆነው እግዚአብሔር ስም ያህዌ ሻሎም ነው። ያህዌ ሻሎም ማለት እግዚአብሔር ሰላም ነው ወይም እግዚአብሔር የሰላም አምላክ ነው እንደማለት ነው። ብዙ ሰዎች ሰላም ማለት ወይም በዕብራይስጥ ሻሎም ማለት ጀስት ሰላም ብቻ ይመስላቸዋል። ግን ሻሎም በዕብራይስጥ በውስጡ የያዘው ጥልቅ ቃላቶች አሉ። ሻሎም ማለት በቃ ሙሉ መሆን ነው። ሻሎም ማለት ደህና መሆን ነው። ባይ ዘ ዌይ ስለ ሻሎም ራሱን የቻለ ቪዲዮ ሰርቼላችኋለሁ፣ ሂዳችሁ መመልከት ትችላላችሁ። ቪዲዮ አለ ሻሎም የሚል እና ተመልከቱት፣ ጠቃሚ ኢንፎርሜሽን አለበት። እና እዚህ ጋር ግን ስለ እግዚአብሔር ስም ነው የምንነጋገረው እና ያህዌ ሻሎም ማለት በቃ እግዚአብሔር የሰላም አምላክ፣ እግዚአብሔር ሰላም ነው ማለት ነው እና እውነትም ነው ደግሞ እውነተኛ ሰላም የሚገኘው ከእግዚአብሔር ብቻ ነው። ከእግዚአብሔር ብቻ ነው እውነተኛ ሰላም በውስጣችን ሙሉ የሚሆነው። ለዛሬ ያየነው የእግዚአብሔርን ስሞች በዕብራይስጥ ነበር። የእግዚአብሔር ስሞች እንግዲህ ቃላት ብቻ አይደሉም። እያንዳንዱ የእግዚአብሔር ስም እግዚአብሔር ለኛ ያለውን ልብ ያሳያል። ኤሎሂም ፈጣሪ ነው፣ ያህዌ ዘላለማዊ፣ አዶናይ ጌታ፣ ኤልሻዳይ ሁሉን ቻይ፣ ያህዌ ይርኤ አቅራቢ፣ ያህዌ ሻሎም ሰላም። የእግዚአብሔር ስም ድንቅ ነው፣ ከዚህም በላይ ነው። ስሙ ራሱ በህይወታችን ላይ ትልቅ ትርጉም አለው። ስለሰማችሁኝ በጣም አመሰግናለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሐሳብ ካላችሁ ኮሜንት አድርጉልኝ። እስከ ኔክስት ታይም ቻው።